ረዳ ነፃነት የምትሰጥ ከስራችሁን እስከሰራችሁ ድረስ ከዛ በኋላ ያለው ነገር ምንም ጉዳዩ ያልሆነ በቃ ለምን ይሄን አደረጋችሁ ለምን ይሄንን ሆናችሁ የማትል ቅናት ስሜት የማይሰማት እኔ እንጃ በቃ እንደ ቤታችሁ በነፃነት እንድትኖሩ የምትፈቅድላችሁ አሰሪ ይስጣችሁ። በቃ ቼክ የማታረጋችሁ ማለት የሆነ ስራዋን ብቻና የምትፈልገው እናንተ በምትፈልጉበት ቦታ ወይም መሆን ባለባችሁ ቦታ ላይ እስከሆናችሁ ድረስ ከዛ ውጪ የማትፈልጉ በቃ በነፃነት እንደ ልባችሁ እንደ ቤታችሁ እንድትኖሩ የምታረግ አሰሪ ይስጣችሁ። የእውነት ይሄ እኔ ምርቃት ነው። በቃ ስደት ላይ ላላችሁ ሰዎች ሁሉ የምመኝላችሁ ነገር ነው። እና እዚህ ጋር ደግሞ ስጋ ሁሌ ላለው ስጋ ነገሮች ዶሮ ነገሮች ምናምን አትጣሉ ማለት የሆነ ዛሬ ምግብ ተረፈ ብላችሁ እንዳትጥሉ በቃ ፍሪጅ አስቀምጡት። እኔ አሁን ይሄ ስጋ ከሳሎና ጋር የተሰራ ስጋ ነውና ከዛ እኔ ስጋውን ይዛኔ ስላልበሰለ አልተመቸኝም መብላት ፋንታይን ለይቼ አስቀመጥኩት ማለት ነው። ከዛ ሳምንት ይሆናል እርግጠኛ ነኝ ፍሪጅ ውስጥ ነበረ። ከዛ ቅመሙ የነሱን ቅመም ስላልፈለኩት አጠባ አድርጌ አደረኩትኝና እንደምታዩት ፍርፍር አደረኩት። ብከትፈው ይሻል ነበረ ከምፈረፍረው ይልቅ ብዙም አልተመቸኝም። ቢከተፍ ግን የበለጠ ይሻል ነበረ። ከዛ በኋላ እንደምታዩት እንደ ጥብስ እንግዲህ ሽንኩርት ምናምን አድርጌ ሰራሁት። ቅመሙ ደግሞ ያው ቆንጆ በርበሬ፣ ጨው፣ በርበሬ፣ ሚጥሚጣ ምናምን እና ኮረሪማ ጣዕሙ በጣም ነው የምወደው ጥብስ ላይ እና ኮረሪማ የጨመርኩበት። ከዛ በኋላ እንግዲህ እንደዚህ አድርጌ ሰርቻለሁ። ከዛ በቂጣ ነው እንግዲህ የበላሁት እንጀራ ስለሌለኝ። እውነት ለመናገር ክትፉት እናንተ እንግዲህ እንደዚህ ፍርፍር ከምታደርጉት ብትከትፉት የተሻለ ነው። ከዛ እንግዲህ ቁርሴን በላሁ። ያው ቁርስ አይባልም ምሳዬን ነው የበላሁት። ቁርስ በጣም ረፍዶ ነበረ ስራ ላይ እየተሯሯጥኩ ምናምን ነበረና አልበላሁኝም ነበረ። ቁርሴም ምሳዬም አንድ ነው የበላሁት። እዚህ ጋር ደግሞ ሴትዬ ቡና አፊልኝ ብላኝ ምን ልታረጊ ስትለኝ ለራሴ ቡና ላፈላ ነው ኔስካፌ ነበረ የጠጣሁትና ላፈላ ነው ማለት መጀመሪያ ለኔ አፊልኝ ብላኝ አፍልቼ ለሷ ወስጄላት ከዛ በኋላ እንግዲህ ወደ ራሴ መጣሁኝ ማለት ነው። ከዛ በኋላ ቆንጆዬ የሆነ ኔስካፌ አፈላሁኝ። ቡና የተፈጨ ስላልነበረኝ ከዛ በኋላ በኔስካፌ እንደዚህ አድርጌ ማኪያቶ ነው የሰራሁት። ኔስካፌ ሳይሆን ማኪያቶ የምር በቃ አንዳንዴ ለራሳችሁ ያውቁበት እና ትንሽ አወፈርኩትኝና ጠቆር ያለ ማኪያቶ ነው የሆነው። እኔ ነጣ ያለ ነው የምወደው ግን ያጠቆር ያለ ቆንጆ ማኪያቶ ነው የሰራሁት። እዚህ ጋር ዲዛይን ልሰራላችሁ ነበረ። ከዛ በኋላ ድብልቅ አላለም ይዤ ደባለኩት። አይ ሙያ ያው ማኪያቶ ሆኗል ግን የሆነ የሚያምር ቅርጽ የያዘ እንዲሆን ነበር የፈለኩት። ግን ይዤ ድርግም አደረኩት ወተቱን ማለት